እስከ መጨረሻ አድምጣችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ ማለት ነው። ሁልጊዜ ያው ሰላም እላለሁ ብዬ ራሳና ቀድሜ ወደ ንግግሬ ነው የምገባውና ወደ ንግግሬ ከመግባቴ በፊት ሰላም ልበላችሁ ብዬ ነው። የለምለም የተናገረችውን መግቢያ ላይ ያደመጣችሁት ያለችውን ሰምታችኋል አይደለ? ይሄ አሁን ከለምለም የሚጠበቅ ነው። እስቲ እናንተ ፈረዱ። ማለት ይሄ 3 ቀን መነጋገሪያ ከሆኑት ርዕሶች ዋነኛው ወይም የመጀመሪያው የአብርሽና ሩታ ዱባይ ላይ ሄዶ የሰሩት የቀለበት ፕሮግራም ነውና በዛ በጣም ብዙ ሰው የራሳቸው ሀሳብ አስተያየት እየሰጠ ነው። በጣም ብዙ ሰውም ተችቷቸዋል፣ በጣም ብዙ ሰውም ደግሞ ተቃውሟቸዋልና ያው የሚሰራ ሰው ይተቻል፣ ተቃውሞ ይቀርብበታል። ኖርማል ነው፣ ይሄ ችግር ነው። ሚዲያ ላይ እስከወጣችሁ ድረስ ማንም አይናገረኝ አይባልም። ነቃፊም እንዳለ ደጋፊም እንዳለ ነቃፊም አለና ግን አንዳንዴ ስንፈርድ ወይም ደግሞ የራሳችን ሀሳብ ስንሰጥ ግራ ቀኙን አይተን መሆን አለበት። ዝም ብለን አይደለም ሰው ስላደነቀ ወይም ሰው ስለተቻ አይደለም መተቸት ያለብን። እነዚህ ልጆች ምን አጥፍተዋል፣ ማን ጋር ደርሰዋል ብለን ያ ነገር የሰሩትን ነገር ቆም ብለን ማሰብ ማየት አለብን። ከዛ በኋላ ነው የራሳችን ሀሳብ አስተያየት መስጠት ያለብን ማለት ነው። እነዚህ ልጆች አብርሽና ሩታ ከመጡ ሚዲያ ላይ አብርሽ ኦልሞስት ወደ 2 አመት ሆኖታል ዩቲዩብ መስራት ከጀመረ። ሩታ 1 አመቷ ነው። እንግዲህ ዘር ውስጥ የሉም፣ ዘርን የሰው ዘር አይነኩም፣ ሃይማኖት ውስጥ የሉበትም፣ ፖለቲካ አያውቁትም። እነዚህ ልጆች በራሳቸው ኮንተንት ፈጥረው ነው ሰውን እያዝናኑ እያስተማሩ ወይም ደግሞ በራሳቸው ላይ ፍራንክም ሆነ ድራማ እየሰሩ ያሉት። ገባችሁ አይደል? ሰው አልነኩ፣ ሰው አልዘለፉ፣ የሰው ሃይማኖት አልነኩ። ከምንም ነገር ውስጥ የሉበትም እነዚህ ልጆች ማለት ነው። በቃ የራሳቸውን አይዲያ አመጡ፣ በራሳቸው አይዲያ ነው እየሰሩ ያሉት። ህዝቡም ወደዳቸው፣ ተቀበላቸው፣ እየተከተሏቸው እያደነቋቸው ነው። የሚያደንቋቸው ሰዎች የራሳቸውን ስጦታ ይልካሉ። የራሳቸው የሚያደንቁበት መንገድ እነሱ የሚያስደስታቸው የዛን ሰው የሚያደንቁትን ሰው ስጦታ እየሰጡ ነው። ይሄ መብታቸው ነው። ገባችሁ አይደለ? ወይም ደግሞ የሚያደንቁት ሰው የሚኖሩበት ከተማ ሄዶ ከነሱ ጋር ፕሮግራም ማሳለፍ ፈለገ፣ እነሱም ደግሞ ሄደው የሚወዱትን ሰው የሚያደንቁት ሰው ሄደው ማግኘትና እሱም ያስደስተዋል ወይም ደግሞ እኔን ያስታውሰኛል ብለው ያሰቡትን ስጦታ ይዘው ቢሄዱ ምንድነው ክፋቱ? ምንድነው ችግሩ? በዚህ ያህል እንደዚህ ይሄን ያክል ሰው ቲክቶክን በሙሉ የቲክቶክ ሰው በሙሉ ነው እነሱ እየተቃወመ የነበረው ማለት ነው። እነዚህ ልጆች እኮ ምንም ጥፋት የለባቸውም እና አብርሽና ሩታ ማለት ነው። በቃ ህዝቡ ፍቅር ሰጣቸው፣ ህዝቡ ወደዳቸው ያለ ምንም እንትን ማለት ነው። እና ምንድነው ክፋቱ? በዚህ ልክ መነጋገራ አረብስ በጣም ነው የሚያስጠላው። ሀቂቃ አንዳንዴ ቅናታችን መቀኝነታችን እንትን ማለት አለብን፣ ጋብ ልናደርገው ይገባል። ማለት ይሄ ምቀኝነት ነው፣ ቅናት ነው። ምክንያቱም አብዛኛው እዚህ ቲክቶክ ዩቲዩብ ላይ እነሱ የሚተቻቸው ህዝብ ሰው ማለት ነው 8 አመት 9 አመት 10 አመት ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ተዘብዝፈው አንዴ በሃይማኖት አንዴ በዘር አንዴ በፖለቲካ ሰውን እርስ በርስ እያባሉ ያልተሳካላቸው ሰዎች ናቸው። ምክንያቱም እነዚህ ልጆች ምን ሳይገቡ ነው ይሄን ሁላ ተከታይ ያፈሩት በአጭር ጊዜ ውስጥ ማለት ነው። እና ያ ደግሞ ሰው አንገበገበው፣ በቅናት አሳበደው። ምቀኝነት ነው። ይሄ ምቀኝነት ነው። ማንም ሰው ምቀኝነት ካልሆነ ማለት ነው ማንም ሰው ስጦታ ሲሰጠው አልቀበልም የሚል አንድም ዩቲዩበር የለም። ማንም ተው ዩቲዩበር ተራ ሰው ራሱ እኔ አሁን አንድ ሰው እወድሻለሁ ይሄን ስጦታ እንኪ ቢለኝ አልቀበልም አልልም። ደስ ብሎኝ ነው የምቀበለው። እንዴ ስጦታ ደግሞ ሰው ያቀራርባል። ስጦታ ደግሞ ጥሩ ነው። በእኛ አሁን በእስልምና ተሃዱ ይላል። ስጦታ ተሰጣጡ ትዋደዳላችሁ ይላል። ስለዚህ የመዋደድ መግለጫ ነው ስጦታ ማለት ነው። ስለዚህ አንድ ሰው የሚወዱት ሰው የሚያደንቁት ስጦታ ቢሰጥ ምንም ክፋት የለውም። እኔ ምቀኝነት ነው ብዬ ማስበው ማለት ነው። የለምለም ደግሞ ምቀኝነቷ ገሃድ ወጣ። የለምለም በጣም ነው የሚያሳፍረው። ሀቂያ ያጎቷ ልጅ ነው። እሷ ናት ዩቲዩብን ያስተማረችው። ከሷ አብዛኛው የምነግራችሁ ነገር አሁን እሷ
ምንም እንደማያውቅ አክት የምታደርገው ማለት ነው። ከሷ አይተው እኮ ነው እነሱ እዚህ ዩቲዩብ ላይ መጥተው የሚሰሩት ከሷ አይተው እኮ ነው። ከሷ ተምረው እያንዳንዱ የምታደርገው ነገር ከለምለም ኮርስ ወስደው እኮ ነው አሁን ላይ እነሱ ሰልጥነው እዚህ ዩቲዩብ መንደር ላይ እንደዚህ ድራማም ሆነ ፕራንክ የሚሰሩት ከለምለም ኮርስ ወስደው ነው። የቡታጀራ ዩቲዩበሮች ቡታጀራ በነበሩበት ሰዓት የሚሰሩት እያንዳንዱ ቪዲዮ ዳይሬክተሯ፣ ደራሲዋ፣ ፕሮዲሰርዋ ለምለም ናት። ብታምኑም ባታምኑም ግን በጣም ብዙ ልጅሎች ስላሉ እሷ የምትናገረው ነገር እሷ እውነት ነው የሚመስላችሁ እሷ ናት አሰልጥናቸው የለቀቀቻቸው ማለት ነው። አሁን መታ እሷ ልክ ጨዋ በቃ ምንም የማያውቅ ሰው እሷ በጣም ጨዋ ዩቲዩበር እንደሆነች በጨዋነት ሚዲያ ላይ እንደታወቀች በምን እንደታወቀች እኛ እናውቃለን እኮ የዛሬ 4 ዓመት የዛሬ 5 ዓመት እንዴት እንደሆነ ብርታ እያሳየች ቂጧን እያሳየች እንዴት እንደፈመሰች እናውቃለን። ያን ሁሉ ረስታ አሁን መታ ትላላጣለች እዚህ እነሱን ለመተቸት ትሞክራለች። በጣም ነው የሚያሳፍረው። ደግሞ ከሷ አይጠበቅም ካንቺ አይጠበቅም። ለምለም ቢያንስ ያንጎትሽ ልጅ ነው፣ ገበናውን መሸፈን አለብሽ። አሁን ኤፍሬም ቢሆን እንደዛ የተወረደበት እንደዛ ያን ሁሉ ዱላ ሲወረወርበት ስታይ ዝምትይ ነበረ? ኤፍሬም ቢሆን እውነት ማርክ ቢሆን እንደዛ ሲደረግ አንቺ ዝምትይ ነበረ? ያጎት ቤት እኮ ድሮም ጠላት ነው ሀቂቃ ማለት ነው። ያጎትሽ ልጅ ስለሆነ ወንድምሽ ስላልሆነ አንቺ መተሽ ትላንትና ስለና አብረሽ ሰርግ አሁን አላወራም ነገ ነው ማወራው 5000 4000 ባለበት ህዝብ አለች። አስቡ ስለነሱ ልታወራ ቀጠሮ ይዛ ነው እንግዲህ ትላንትና ወጣችሁ ማለት ነው። አስባችሁታል? እንግዲህ ምን እንደምታወራ እንግዲህ ፈጣሪ ነው የሚያውቀው። ምን አይነት ወሬ ይዛን እንደምትመጣ መሆን የለበትም። በጣም ነው የሚያሳፍረው። አንቺ እሱን ገበናውን መደበቅ ነው መሸፈን ነው ያለብሽ። መከታው ነው መሆን ያለብሽ። የፈለገ ነገር በማከላችሁ ብዙ ነገር ሊኖር ይችላል። ብዙ ነገር ጥቅም የማያጣላው ሰው የለም። ብዙ ነገር ሊያጣላችሁ ይችላል። ብዙ ነገር ማለት ነው። በማከላችሁ ብዙ ጸብ ተፈጥሮ ሊሆን ይችላል። ግን ያን ሁሉ ሸፍነሽ ሚዲያ ላይ እንደዛ ሲወርድበት ስራሽን ትተሽ ላይቭ ገፍተሽ ምክንያቱም አንቺ የምታወሪው ነገር ሰው ስለሚያምን በሰው ዘንድ ተቀባይነት ስላለው አንቺ መተሽ ሀፋቸውን ማዘጋት ትችይ ነበር አቅሙ ስላለሽ ማለት ነው። አንቺ ግን ያላረክሽም ከነሱ ተደርበሽ ነው እሱን ልታሚና እሱን ልታጠለጥይ የገባሽ የነበረው ማታ ራሱ ማለት ነው። እና ያሳፍራል። እኔ በጣም